አንድ እናት ታቃጥለኛለህ ባየሁ ቁጥር እናደዳለሁ። ማን ነው እንደዚህ የሚያስቃት እያለ ነው። ፈቃደኛ ካልሆነች አቁም፣ ፈቃደኛ ካልሆነ ተደብቆቻት ማድረግ። የትኛውም ተቃራኒ ጾታ ጓደኝነት ፍንጅ በሰዓቱ ውጤትሽን ይሰጥሽ። ታጠሪው ቤትሽ ዘሎ በስልክ ውስጥ ይገባብሻል። አልጠረጠርኩም ነበር። እስቲ ጉዱና ያለው ብዬ ሲያቅፈኝ ዝም አልኩ። ከዛ እስቲ ጉዱና ያለው ጡት መያዣን ሲያልቅ እስቲ ጉዱና ያለው ብዬ ከዛ ጉድ ከመሆንሽ በፊት ንኪው እስቲ አንዳንድ መለኪያ ንኩ። ቀይዛር ፈረስ ላይ ወለ ተቀምጦ ሲፈረጥጥ ታገኘዋለሽ። ሚስት አስቸገረቻው ትገባና አለው ዋበል ድሬሲንግ ላይ የነበረውን ሽቶ ምናምን ታመስመስ ልጅቶች ነበር ዲስ ባለጌ ብትለው ይለቆ ምንም ሌላ ጸሎት ራሱ ያስፈልገው ስድ የሆነ ማሽ አስገባና ዩተርና አርገ ፍሬቻ ሳታሳይ ላጥ የውጥረቶቻችን ምክንያቶች የሚል ነው። ማይለወጠው ለዋጭ ማለት ቤት ነው ብለናል። በቤት ውስጥ ያለው ውጥረት ከየት መጣ የሚለው አሁናዊ በከተማ ላይ በሀገር ላይ በቤተክርስቲያን ላይ እንዲሁም በብዙ ትዳሮች ላይ ያለው ውጥረት ከየት እንደሚመነጭ እንነጋገራለን። ግን ለመግቢያ ምሳሌ ምዕራፍ 1 ቁጥር 23 ይሄ የእግዚአብሔር ቃል እኔ ባነበብኩት ቁጥር በጣም ምፈራዋለሁ፣ በጣም ደነቅበታል። የሚፈልገው ነገር ምንድነው? እንደዘልፋችሁ ፍቀዱልኝ። አሁናዊ ያለው ችግር ምንድነው? ሰው መዘለፍ አይፈልግ፣ ሰው መገሰጽ አይፈልግ፣ ሰው እውቀት አይፈልግ፣ ሰው መማር አይፈልግ፣ ሰው መመከር አይፈልግ። ሰው እውቀትን ካስትለው እውቀትን እምቢ ይላል። ከዚህ አሁን ካለው ሁኔታ ጋር በጣም ማች የሚያደርግ እኛ በገዛ ምክራችን ነው የምንጠግበው። የራሳችን እውቀት ነው የምንፈልገው። እውቀትን አልፈልግም፣ ምክርን አልፈልግም፣ ተግሳጽን አልፈልግም፣ ዘለፋን አልፈልግም፣ ትምህርትን አልፈልግም፣ ጥበብን አልፈልግም ካሉ ከዛ ደግሞ በኋላ ጥበብን እምቢ ብለው ቢሄዱና ችግር ውስጥ ሲወድቁ እኔን ባለመስማት የሚመጣ ችግር አለ፣ እኔን ባለማዳመጥ የሚመጣ ጦስ አለ ይላል እግዚአብሔር። ምክሬን እምቢ በማለት ዘለፋይን ችላ በማለት የሚመጣ ጥፋት አለ። የዛን ጊዜ ይሹኛል፣ ግን ምን ያደርጉኝ አገኙ ጅብ ከሄደ አይነት ይሆናል። የብዙ ሰዎች ችግር በጊዜው መስማት ያለባቸውን ነገር መስማት አይችሉም። ካለፈ በኋላ ቆጫቸዋል። ቅርብ ጊዜ አንድ እናት ሸራተን አግኝታኝ ኦልሬዲ ስድብ በሉት ተናገረችኝ። በጣም ነው ማዝን ምናምን ብላ ብዙ ነገር አለችኝ። ምን አረግኩ የኔ መቤት? እኔ አላውቅሽም። ምንድን በደሌ ያጠፋሁት ነገር ምንድነው ስላት እኔ ከፈታው በኋላ መተህ አለችኝ። እንዴ ማለት ገረመኝ። እና እኔ ሳልፈታ ብትመጣ ምን አለበት? እኔ ከፈታው በኋላ መተህ ታቃጥለኛለህ። ባየሁ ቁጥር እናደዳለሁ። ይሄን ነገር እኔ ቀድሜ ባውቀው ኖሮ አያችሁ፣ ለካ ሰው ካለፈበት በኋላ ምንም ማድረግ የማይችልበት ነገር ውስጥ ራሱ ሊያገኝ ይችላል። እኔ ደንግጬ ነው እዚህ ጋር ቆሜ የማይለወጠው ለዋጭ ብዬ ሳወራ ለምን መሰላችሁ? እንዳይሳቅባችሁ። እግዚአብሔር ቀርቦ ሳለ ጥሩት፣ ክፉ ሰው መንገዱን በደለኛ ሐሳቡን ይተው ወደ አምላካችን ይመለስ ነው። ስለዚህ እግዚአብሔር አምላክ ዛሬ እዚህ ቦታ ላይ ቆሜ የማወራው ነገር ይጠቅማችኋል። ዛሬ ላይ ሆናችሁ ነጋችሁን አትርፉ። አሁን ወቅታዊ ውጥረት በየቤቱ አለ። ለምንድን ነው እንደዚህ ሆነ? ቁጥር 29 እውቀትን ጠልተዋል፣ እግዚአብሔርን መፍራት አልመረጡም፣ ምክሬን አልፈቀዱም። እግዚአብሔር እውቀት አለው፣ እግዚአብሔር ምክር አለው። በልዩ ልዩ አይነት መንገድ እግዚአብሔር ይመክራል። አደራረጉ መንገዱ ብዙ ነው። ግን እሱን ትተው ምክራቸውን ከገዛ ምክራቸው እውቀትን ጠልተዋልና ምክርን አልፈቀዱምና የመንገዳቸውን ፍሬ ይበላሉ። ወገኖቼ የመንገዳችሁን ፍሬ ትበላ። መጽሐፍ አትሳቱ፣ እግዚአብሔር አይዘበትበትም። ሰው የዘራውን ያንኑ ምን ያጭዳል። አሁናዊ ውጥረት አለ፣ በየቤቱ ውጥረት አለ፣ በየተቋሙ ውጥረት አለ፣ በሀገሩ ላይ ውጥር ያለ ነገር ከፍተኛ የሆነ ውጥረት አለ። እኔ ያልተበላ ነገር እንደማላክ ነግሬያቸዋል። ያወራው ያለሁት ስለማይለወጠው ለዋጭ ነው፣ ስለ ቤት ነው። በዚህ ሁለተኛው ሽፍት ላይ ሌላ ነገር አንሰራ። ቤተሰብ እናነሳለን፣ ማህበራዊ ጉዳይ እናነሳለን፣ ሀገራዊ ጉዳይ እናነሳለን። የሚጠቅም ማይለወጡ እግዚአብሔር ያስቀመጣቸው መሰረታዊ የሆኑ መርሆችን እናነሳለን። ስለዚህ አሁናዊ ችግሮች ምንድናቸው ከተባለ በባልና ሚስቶች መካከል ያለ አሁን ትልቁ ችግር እኔ ቁጭ ብዬ ነግሬያቸዋለሁ። እዚህ ጋር ይዤ የመጣውን በሙሉ ከቢሮ ማገኘውን ማቴሪያሉ አንደኛው ችግር ምንድነው ካላችሁኝ፣ ባልም ሚስትም ከፍተኛ የሆነ ቻት ያደርጋሉ። በየቤቱ ውጥረት የፈጠረው እሱ ተደብቆ ቻት ማለት ከማን ጋር? ከሆነ አሰሪዎቻቸው ጋራ፣ ጓደኞቻቸው ጋራ፣ ኤክሶቻቸው ጋራ፣ አሰልጣኞቻቸው ጋራ፣ ከተለያዩ ሰዎች ጋራ ተደብቀው ቻት ያደርጋሉ። ያ ቻት ቤት ላይ ውጥረት ፈጥሯል። ባል ላይ ውጥረት ፈጥሯል። ሚስት ላይ ውጥረት ፈጥሯል። ጭንቀት ፈጥሯል። ማን ነው እንደዚህ የሚያስቃት እያለ ነው። አንዳንዶች ደግሞ ቤት ውስጥ ራሱ ቁጭ ብላችሁ እየሳቃችሁ ነው ቻት የምታደርጉት። እየኮረኮራችሁ ነው የሚመስለው ሰውየው። ምን ብሏት ምን ብላው ነው የሚል ውጥረት አለ። የእናንተ ቤት ውጥረት ምንድን ነው? በሞባይል የሚደረጉ ቻቶች። ይሄን ቆሮንቶስ ውስጥ አታገኘው፣ ዮሐንስ ወንጌል ውስጥ አታገኘው። የምታገኘው ቤትህን እናንተ ቤት ነው ያለው። እግዚአብሔርን ሰሙት በጣም አሪፍ ነው። ጭቅጭቆች እየፈጠረ ያለ ቤት ውስጥ ማን ነው ምንድነው ለምንድነው ማን ነው ፓስወርዶቹ ምናምን ናቸው። ሌላ አጋንንት ምናምን እንደ ድሮ ምናምን በዶሮ በገብስማ ዶሮ በቂጣ የሚሰራ መንፈስ ተቀይሯል። ድሮ መንፈስ ምናምን ተብሎ ሾሽላ ተጣለብኝ፣ ገብስማ ዶሮ ቂጣ ቡኒ ቂጣ ቆሎ አስረው ጣሉብኝ፣ ካምጥቶ በሬሌ ጣሉብኝ ምናምን። አሁን የለም እንደሱ። አሁን ያለው ቻት የተጣለባችሁ ቻት ቤታችሁ ውስጥ ያለ ቻት ቤታችሁን ሊያፈርሰው የሚችል ቻታል። አንዳንዶች ከኤክሶቻቸው ጋራ ከድሮ ጓደኞቻቸው ጋራ ካቆሙት ሰዎች ጋራ አግብተው እንዴት ነው ትዳር ተመቸ ምን አይባባላሉ። ውጥረት ፈጥሯል። ማናት? ኤክሴ ናት። ኤክሴ ዝም ብለህ አስበው። ኤክሴ ብለህ ቤት ላለችው ስታወራ የሚፈጥረው ውጥረት። ቤታችሁ በሰላም መምራት ከፈለጋችሁ፣ ኑሯችሁን በሰላም መምራት ከፈለጋችሁ፣ ትዳራችሁ በሰላም መምራት ከፈለጋችሁ ቤታችሁ ውስጥ ውጥረት የፈጠረውን አልባሌ ነገር አጉል ሙድ መስሏችሁ የያዛችኋቸውን ነገሮች
ተው። እየተነጋገራችሁ ያላችሁ ባልና ሚስቶች ውጥረት ቤታችሁ ውስጥ እየፈጠራችሁ ከኤክሶቻችሁ ጋር ቻት ብታደርጉ፣ ከተለያዩ የሥራ ባልደረቦቻችሁ ጋር ከተቃራኒ ጾታ ጋር ቻት ብታደርጉ፣ ተደብቃችሁ የምታደርጓቸው ነገሮች ቤታችሁ ላይ፣ ኑሮአችሁ ላይ፣ ትዳራችሁ ላይ የፈጠረውን ውጥረት አሁን ሰምታችሁ ማታስተካክሉት ከሆነ ይሄ ምክር እምቢ ካላችሁ የመንገዳችሁን ፍሬ ትበላላችሁ። ዱብዳ አይደለም፣ የውሳኔያችሁ ውጤት ነው። ቤተክርስቲያን መጣችሁ ተመከሩ። ይሄ ዋንቷን የሚመከር ምክር ነው። በጀማና በማስ እየመከርኩ ያለሁት ይሄን ችግር ለማስወገድ ምን ይምጣ? መገለጥ ላምጣ? አንድ ሴት አለች ቻት የምታደርግ ይልበል አይባልም። ይሄ በጀማ የወደቅንበት ጉዳይ ስለሆነ ችግሮች ሲፈጠሩ ባልም ሚስትም የምታደርጓቸውን የተለያዩ ግንኙነቶች ከሰዎች ጋር ያላችሁን ጉዳዮች እንደገና ቆም በሉና ከልሱት። ውጥረቱን እያያችሁ የምትቀጥሉ ከሆነ የተወጠረ ነገር መፈንዳቱ አይቀር። የፈነዳዳው አትይዙት፣ ፍሬ ነው የምትበሉት። የመንገዳችሁን ፍሬ ትበላላችሁ። የሚሰማኝ ቢኖር ግን በእርጋታ ይቀመጣል። ከመከራ ደግሞ ምን ስጋት ያርፋል። ራስህንም ቤተሰብህንም ልጆችህንም ከመከራ ትታደጋለህ። እግዚአብሔርን ስማው። እግዚአብሔር የሚናገረው ወቅታዊ በሆኑ ጉዳዮች ላይ ይናገራል። ብዙ ክርስቲያንን የሚል ጴንጤ ይሄ ወንጌል አይመስለውም። መሬት ላይ ስትኖሩ ወንጌላችሁ ፍሬ እንዲያፈራ አካሄዳችሁ መስተካከል አለበት። እዛም የጣዳችሁትን ምጣድ ቆም ብሉና ከልሱ። ቤታችሁ የትኛውን፣ ትዳራችሁ የትኛውን፣ ሚስታችሁ የትኛዋ ናት፣ ባላችሁ የትኛውን፣ ኑሯችሁ የትኛውን፣ ምን እያረጋችሁ ነገ ቤታችሁ ከአደጋ እንዲድን። ነገ ምንም አያድንላችሁም። ስሙኝ፣ የሚያድንላችሁ ትምህርት ነው፣ እውቀትን፣ ምክርን፣ ውሳኔ። ተቃራኒ ጾታ ግንኙነታችን እንዲቀጥል አስፈለገ ምናልባት ጤነኛው ግንኙነት እንዲቀጥል በሁለት ፈተናዎች ማለፍ አለበት። ሁለት ፈተናዎች አሉ። የትኛውም ጓደኝነት አንዳንድ ሰዎች ንጹህ የሆነ ጓደኝነትን ይዘው የሚፈሩዋል። የሆነ ጤናማ የሆነ ነገር ይዘን ከጨርሶ ከተቃራኒ ጾታ ጋር አትነጋገሩ የተባለ የሚመስላቸው ሰዎች አሉ። እኔ ቅርብ ቀን ኤልሳ ሰፋ ፕሮግራም ላይ አውርቻለሁ በእንደዚህ አይነት እና ብዙ ሰው አይገባውም። እና ታዲያ ሰው ሰላም አትበሉ ነው እንዴ? ከሰው ጋር አትገናኙ ነው እንዴ? እግዚአብሔር ይጣላል እንዴ? ምና ይላል? ኖ፣ በሁለት መንገድ ፈተናዎችን ማለፍ አለበት ግንኙነታችን። አንደኛ የትኛውም የተቃራኒ ጾታ ጓደኝነታችን የትዳር አጋራችንን ፈቃድ ማግኘት አለበት። ፈቃደኛ ካልሆነች አቁሙ፣ ፈቃደኛ ካልሆነ ማቆም። ይሄን ፈተና ያላለፈ የትኛውም ተቃራኒ ጾታ ጓደኝነት ፈንጂ ነው፣ በሰዓቱ ውጤትሽን ይሰጥሻል። ሁለተኛ የኛን ጤናማ የሆነ ስሜት መኖሩን እርግጠኛ መሆን አለብን። ከዛ ተቃራኒ ጾታ ጋር ያለን ጓደኝነት የሚሆን ግንኙነት ያለን ጤናማ የሆነ ኮሚኒኬሽን የኛ ስሜትን ቼክ እናድርገው፣ ሌላ ነገር አለመኖሩ። አሁን ለዚህ መገለጥ አይደለም የሚመጣው፣ ለዚህ ዘይት አይደለም የሚመጣው፣ የሆነች ሴት አለሽ ምናምን አለ የሚመጣው። የራስ ስሜት ጤናማ መሆኑን ቼክ አድርጉ። ከምታወሩት ሰው ጋር ምንም የተደበቀ ሂድን የሆነ አጀንዳ፣ ሂድን የሆነ ማይታይ ስሜት፣ የተበላሸ እሳቤ ካለ እሱን ማለፍ አለበት። የሚያመጣው አደጋ ብዙ። ስሜታችሁን ቼክ አድርጉ። አሁን ውጥረት ምንድነው እየፈጠረ ያለው? በየቤቱ ያለው ችግር ምንድነው? ፓስወርድ አይደል? ድብቁሽ አይደል? ሌላ ነው ወይ ቤቶችን እያወከ ያለው? የትኛው ዘንዶ ነው መሬት ለመሬት መጥቶ ቤታችሁ የረበሸው? ቤታችሁ ውስጥ ያለውን ውጥረት ማስተንፈስ ከፈለጋችሁ ዛሬ ቆም በሉና ይሄን ውጥረት ቤታችሁ ላይ የፈጠረውን በሽታ አስተንፍሱት። ለምን ካላችሁ በውጥረት ጊዜ የምንሰጠው ምላሽ፣ በተወጠረ ጊዜ የምናደርጋቸው ነገሮች ቤታችንን ወይ ያሳድጉታል ወይ አፈርድሜ ነው የሚያገቡ። በውጥረት ሰዓት የሚወሰን ውሳኔ ከባድ፣ ገደል ሊከተው ይችላል፣ ቆፍሮ ሊቀብረው ይችላል፣ ከነ ልጆቻችሁ ሊያጠፋችሁ ይችላል። የሚሰማኝ ቢኖር በእርጋታ ይቀመጣል፣ በመከራ ስጋት ያርፋል። እስቲ እሰማዋለሁ እግዚአብሔርን በሉ። እግዚአብሔር የሚላችሁ ስም ግድ የላችሁ። የሚሰማው ካገኘ ይናገራል። የዚህ ዘመን የቤቶች ውጥረት ይሄ ነው። የድሮ ዘመን የቤቶች ውጥረት ትዳር ላይ መግባባት እንዳይኖር፣ ችግር እንዲፈጠር የተለያየ ቦታ የተመተተበት መተት በየደጁ ይጣል ነበር። አሁን በየእጅ ላይ በየኪሴ የገባብህ ይሁን ካላወቅ የተመተተበት ይሆንና ቤትን ያፈርስልሃል። ቤት ሳጠራት ዘላ ቤት ውስጥ በስልኩ ትመጣብሃል። ሳጠሪው ቤትሽ ዘሎ በስልክ ውስጥ ይገባብሻል። አንኳኳም በተዘጋ ደጅ ይገባል መኝታ ቤት። ያ የተወጠረ ነገር ከመፈንዳቱ በፊት ማስተንፈስ አለበት። እኛ ቤተ ክርስቲያን ማክሰኞ ማስተንፈሻ ፕሮግራም አለ። የተወጠረ ስሜት ውስጣችን ሲኖር ካልተነፈስ ነው ህይወታችን ላይ የሚመጡ ነገሮች ልንገራችሁ። ስሜታዊ መሆን፣ የምናረጋቸው ነገሮች ሁሉ በስሜት የሚነዱ፣ የምናደርጋቸው ነገሮች ሁሉ ጤናማ ያልሆኑ፣ ከፍተኛ የሆነ ስሜታዊነት ይታያል። የተወጠሩ ስሜት ያላቸው ሰዎች ኃይለኛ ስሜታዊ፣ በቤታቸው ውስጥ በጭቅጭቁም ስድቡ የሚያደርጉትም ነገር የተወጠረ መተንፈሻ አለ። በምን መንገድ እንደሚተነፍሱ ስለሚጠፋ ኃይለኛ ስሜታዊነት፣ ከፍተኛ የሆነ ጭንቀት። እተው ይሆን ወይ ትታኝ ትሄድ ይሆን ትቶኝ ይሄድ ይሆን ቤቴ ይፈርስ ይሆን? ውጥረቱ ሳይተነፍስ ሲቀር ለዚህ ነገር መፍትሄ ሳይገኝለት ሲቀር በጣም ብዙዎች ተወጥረው የሚያምረው አልጋ ላይ እንቅልፍ አተው ሰላም አተው በሚያምረው ቤት ውስጥ በስጋት የዶሮ እንቅልፍ እየተኙ የሚያድሩ ቁጥር ስፍር የላቸው። ጭንቀት፣ ኃይለኛ ጭንቀት። ይፈርስ ይሆን ቤቴ? እንደዚህ ይሆን? ልጆቼ ነጠቅ ይሆን? ነገሬ ይበላሽ ይሆን? ነገ እንዴት ይሆን? ስቃይ። ብዙዎች እየታመሙ ነው። እዚህም ትኖራላችሁ፣ እየታመሙ ነው። በመድኃኒት የሚኖሩ ብዙዎች ናቸው። ከውጥረቱ የተነሳ የታመሙ ሰዎች፣ ኃይለኛ ቋሚ ማይግሪን፣ ቋሚ ጨጓራ። ይህን ስሜት እንዴት እናርግብ? የምናስተካክልበት ቁጥር 1 ውጥረት ሲሰማን ምን እናድርግ? በቅርብ ላለን በጣም ለምናምነው በጣም ለምንወደው ለሚወደን ከኛ የተሻለ ጤናማ ግንዛቤ ጤናማ የሰከነ ማንነትና ሰብዕና ላለው የኔ ለምንለው ሰው መተንፈስ አለብን ወይ ለባለሙያ መንገር አለብን።
ውጥረቱና ጭንቀቱ ህይወታችሁን ያመነመናችሁ እየከሳችሁ የማይሆን አንዳንድ ሰው የማይሆን ነገር ወጥሮ ይዞታል። በማይሆን ነገር የተወጠሩ ሰዎች አሉ። ለምሳሌ ሁለተኛ ሳሙኤል 13 ላይ የንጉሱ ልጅ አምኖን ተወጠረ። የማይሆን ነገር ውስጥ ገባበትና ውጥረት ውስጥ ገባ። ያ ውጥረት ሰውነቱን አመነመነው። መጽሐፍ ቅዱስ እንደሱ ይናገራል። የአምኖን ክሳት ቀን በቀን ነበረ ይላል። ይህንን ውጥረት ለመተንፈስ የማይሆን ቦታ ያጎቱ ልጅ ምን ሆነ ነው ንገረኝ፣ ምንድነው? ቀን በቀን እኮ ነው ክሳትህ ንገረኝ ሲለው ነገረውን ነገር ሰማና አታካብዳል ባክተዋል። አንዳንድ ሰዎች ውጥረታቸውን ክለብ ላገኙት ሰው ይነግሩት። ማአት እኮ በሽተኛ ነው ያለው አገሩ ላይ። ከናንተ ላልተሻለ ሰው ውጥረትን አትንገሩ። ተጨነቃችሁበት ነገር ቦታውን አገኙት። የትጋ መቼ መናገር እንዳለባችሁ መተንፈስ እንዳለባችሁ። ሰው መተንፈሻ አይፈልግም ይላሉ አንዳንዶች አውርተው ምንም ሳላወራ አሁን ምን ይሰማሻል? ቀለለኝ። አልተወጉ መርፌ የሚዋጥ አልተሰጣች ረፍ። ከዛስ በኋላ ምን ትክክለኛ መጽሐፍ ቅዱሳዊ ምክር። ውጥረቱ ተፈጥሯል። አዎ ውጥረቱ የሚያመጣውን ዳሜጅ ለመቀነስ ትክክለኛ ቦታ መተንፈስ። ውጥረቱ ተፈጥሯል። አዎ ውጥረቱ የተፈጠረውን ውጥረት የማይሆን ቦታ መናገር ቀብርህን ያቋፍርሃል። ዮናዳብ የሚባለው ያጎቱ ልጅ አቋፈረው። አታካብድ፣ አሞኛል ብለተኛ። አባት ሊጠይቅ ሲመጣ እንጎቻ ትጋግርልኝ ትማር መታበል። አሁን ይሄ ቀላል ነበር። ይሄን ውጥረት እዚህ ቸርች ሲመጣ እናራክፍለት ነው። ቲስ ባለጌ ብትለው ይለቀው። ምንም ሌላ ጸሎት ራሱ አያስፈልገው። ስድ ይሄ ገንጥሎ ይጥልልሃል። ቅንድብህን ገጥመህ ትሄዳለህ። እህቴና ባለጌ ሌላ ትምህርት ራሱ አያስፈልገው። ተግሳጽ ነው። የአንዳንድ ሰዎች ፈውስ ያለው ዘለፋ ውስጥ። አንተ ንጉስ አባት አያሳዝንህ? የእስራኤል መብራት ተብሎ የተቀመጠ የሱ ልታስነውር ነው? ስድ ባለጌ ቢባል ይለቀዋል። ግን ምን አለው? ተኛ። ከዛስ እንቆቻ ትጋግር በል። ከዛስ ስትመጣ እንቆቻ ይዛ ስትመጣ እንቆቻ ማድረግ ነው። ሶማል ወይኔ መገለጥ። እግዚአብሔር ይባርካሉ አማካሪው። አንዳንድ ሰዎች መካሪዎቻችሁ ከናንተ የማይሻሉ በሽተኛ ሰዎች ታማክራላችሁ፣ ጉድጓዳችሁ ሊቆፍሩላችሁ። ሚስቴክ እኮ ምናምን ብለህ ታማክር ባክተዋል። በላዩ ላይ ደርበባት ትጦዝላለች። የምናውቀው ሰው ሲመክረው ጓደኛው ማለት ነው ሚስት አስቸገረቻው ገባና አለው ዋበል ግባና ቃሰባብር። ከዛ ገብቶ ድሬሲንግ ላይ የነበረውን ሽቶ ምናምን ተረመስመስ ልጅቶች ነከለ ሲለው ሽር አለቻል። ይኸውልህ እንደዚህ አይነት ያበደ መካሪ ቃስ ጨርሳ ቤትህን ቆፍረው ከነ ልጆች ሊቀብሩ እንደሆነ አጣቀ። የማይለወጠው ለዋጭ ውጥረትህን የምትነፍስበትን ቦታ ለይ። ደግሞ የሚገርማችሁ ነገር ይሄ ውጥረት በትክክለኛ መንገድ ሳትፈቱት ስትቀሩ አንድ ቀን ነው ከእናንተ ጋር የሚቆየው እሱ ስሜት። በማግስቱ ያስጠላችኋል። ደፈራት ወዲያውኑ ጠላት ይላል። ከወደዳት ውድልቅ የጠላት ጥልበለ ጠላት ይላል ወዲያው። እግዚአብሔር ማስተዋል ይስጥ። ሁለተኛ ዞር ማለት። መጽሐፍ ቅዱስ በጣም የሚገርም እኮ መጽሐፍ ነው። ሽሹ የሚለን ነገር አለ። ከክፉ የጎልማስነት ምኞት ምን በሉ ሽሹ። ውጥረት ሲፈጠር መሸሽ። ጭንቀን ነገር ካለ እዛ ቦታ ስንሆን የምንፈተንበት ነገር ካለ ወደ አይምሮአችን እየመጣ የሚበጠብጠን ነገር ካለ እርብሽብሽ የሚያደርገን ነገር ካለ ውጥረት የሚፈጠርብን ነገር ካለ ሙቭ ማድረግ። ኃይል ተሰልፎ ሲመጣባችሁ የሚደረገው ዞር። እሺ ጊዜ ጀግና ብትሆን ክርስትና አንዱ ስትራቴጂ ይሄ መሸሽ ማሸነፍ ነው። አትድረቁ። የጎልማስነት ምኞት ፍርፍርሽ የሚያደርግ የሚያውክ ነገር ካለ የኋላ ማርሽ አስገባና ይውተና አርገ ፍሬቻ ሳታሳይ ላጥበል። እግዚአብሔር ምንድነው የሚያደርገው? መጽሐፍ ከቀስት ፊት ያመልጡ ዘንድ ለሚፈሩት ምልክትን ሰጣቸው ነው ይላል እግዚአብሔር። እንደትሮቹ ጀግና አትጫወቱ። ለናስረስ የሰሩት ድራማ ትዝ ይላችኋል። አልጠረጠርኩም ነበር። እስቲ ጉዱና ያለው ብዬ ሲያቅፈኝ ዝም አልኩ። እስቲ እንሂድ ስለኝ ዝም ብዬ ሄድኩኝ። ጉዱና ያለው ብዬ ዝም አልኩ። ከላይ ያለው ልብሴ ነው አለቀ። እስቲ ጉዱና ያለው ብዬ ዝም አልኩ። ከዛ እስቲ ጉዱና ያለው ጡት መያዣን ሲያልቅ እስቲ ጉዱና ያለው ብዬ ከዛ ጉዱን ምናምን የለም። ጉድ ከመሆንሽ በፊት ንኪው። ሶስተኛ የምናደርገው ያለንበትን ቦታ ተምረንበት እንውጣ። ኦኬ ለካ እንደዚህ ነው። አንዳንድ ሰዎች እኔ ጓደኞቼ ሁሉ ወንዶች ናቸው የሚሉ ሰዎች አሉ። ወንዶች ናቸው ጓደኞቼ በማለት ሰው አይተረፍ። ጓደኞቼ ወንዶች ናቸው ያልሻቸው ሰዎች እስቲ ብቻሽን ያገኙሽ። እስቲ አንዳንድ መለኪያ ንኩ። ቀይዛር ፈረስ ላይ ወለ ተቀምጦ ሲፈረጥጥ ታገኘዋለሽ። ወንድ ማመን ግን ወንዶች አብረሽ ወጭት ሁላችን አትቀበጡ። ከተፈጥሮ ውጪ መሆን አትችሉ። አሁን ሳወራ ይሄ የኔ ጉዳይ ነው የሚሉ ቁጥር ስፍር የላቸው። አሁን ቤታችሁ ውጥረት ውስጥ ያለ ሰዎች የነዛ ሰዎች እድል ፈንታ የናንተ እንዳይሆን እግዚአብሔርን ስሙ። ስለዚህ ተማሩበት። ምንና ባውንደሪያ ብጅ። ስለዚህ ተንፍሱ 1፣ ሽሹ 2፣ ተማሩበት 3። እግዚአብሔር ማስተዋል ይስጠን።